ድሮ ልጆች ፊት ባለማውራት እነሱን ከመጥፎ ነገር መጠበቅ ይቻል ነበር። ዘንድሮ ግን እንደዛ አይደለም። ድሮ ልጅ መስማት የሌለበትን ነገር ልታወሩ ስትሉ ወይ ሱቅ ትልኩልታላችሁ ወይ ደግሞ ሄዶ እንዲጫወት ትነግሩታላችሁ። ከዛ እሱ መስማት የሌለበትን ነገር ትወያያላችሁ፣ ታወራላችሁ። እና በዛ ዘመን ይሄ ነገር ህፃናትን ከመጥፎ ነገር ጠብቋቸዋል። ያለ እድሜያቸው መግባት የሌለባቸው ነገር ውስጥ እንዳይገቡ አድርጓቸዋል። አሁን ግን እንደዛ አይደለም። ልጆቻችን ከኛ ባይሰሙ ከጓደኛቸው ይሰማሉ፣ ከጓደኛቸው ባይሰሙ ኢንተርኔት ላይ ይሰማሉ። እና በዚህ ዘመን በቃ ልጃችሁን ቦክስ ውስጥ ከታችሁ መጠበቅ አትችሉም ከመጥፎ ነገር። እነሱ ራሳቸው ናቸው ሃንድል ማድረግ ያለባቸው ማለት ነው። እና በተቻለ አቅም ኢንዲፔንደንት ቲንከር ሆነው እንዲያድጉ ነው እንጂ ማድረግ ያለባችሁ ከመጥፎ ነገር መገደብ ወይ የሆነ ቦክስ ውስጥ ማስገባት አይደለም። ደግሞ ችግሩ ከኢንተርኔት ላይ ሲሰሙት ከሌላ ሰው ሲሰሙት እናንተ ልትነግሯቸው በምትችሉት መንገድ አይደለም፣ በመጥፎ መንገድ አድርገው ነው የሚነግሯቸው። እና ልጆቻችንን በተቻለን አቅም ነገሮችን ማመዛዘን እንዲችሉ አድርገን ማሳደግ አለብን። ጥሩን ከመጥፎ ለይተው እንዲያድጉ ማድረግ አለብን።